ነው የሚለው አውቀዋለሁ። ስለማውቀው ነው በቃ አሁን ታውቆኛል። እንዳለ ሰውነቴ ታወቀኝ። በቃ እንዳለ ፓወሬ እዚህ ጋር ነው ያለ ፓወር በቃ እና ይኸውልህ እንደዚህ ተቋጥሬያለሁ ያለውን ነገር። ከዛ ቃል ሰብስቤ አንድ ግሮሰሪ ሄድኩ። እንደምን ብዬ እየታገልኩ አንድ ቃል አወራሁ። ሽንት ቤት አለ አልኩት። የለም አላለኝ አልኩት። እግዚአብሔር ብቻ አልኩት። በቃ እንደብድም አደረገኝ። እግዚአብሔር የሆነ እየሳትኩ መሰለኝ ምናምን ብዬ በእግሬ መሄድ አለብኝ። በቃ ታክሲ መጠቀም አልችልም። በእግሬ እያስታመምኩ መሄድ አለብኝ። እያሸሁትም ቢሆን እየተቋጠረው እንደተቋጠረው ነው ማለት ነው። በጣም ትክክለኛ አገላለጽ ነው። እንደተቋጠረ ነው ማለት ይሄን ሁሉ ነገር ሰው አታውቅም። በሰላም ቤቷ በሰላም ሚልክሽ ቆንጣ ገብታለች። እኔ ወንድምህ እየታገልኩ እኔ በእውነት ነው የምልህ ላቤና እንባዬ ማለት እዚህ ጋር ይገናኛሉ። ላቤ ይወርዳል፣ እንባዬ ይወርዳል፣ እዚህ ጋር ይገናኛሉ። ይኸውልህ በቃ እኔ የማላውቀው ነገር ይሞቀኛል፣ ትቦሳ ያምረኛል። እግዚአብሔር ግባ አረንጓዴ ነገር ተሳብሳይ እጅ ቁጭ እንዲህ ያለው ማውራት አልቻልኩም። ከማን ጋር ልግባ? እየታሸው አሁን የሰፈር ሰው ያውቃል መሄዱን መንገድ ኮካን እየሄድኩኝ 25 አለፍኩኝ። 25 ሰልፍ 24 አለ 24 ጋር ስደርስ የአያቴ ጓደኛ የጥያ አስደርዘው ሰፈኝ ምን አባል ስመኝ ልታቆመኝ ልተፋ ገና እንዳስጠልኝ ደሳ እንግዲህ ጥርሷን ነበር አለፈች። ጥርሴን ነክሼ ሄድኩኝ። እንዳልኳችሁ ቅድም እንዳልኳችሁ ትንሽ ሰፋ ይላል፣ ረጅም ነው መንገዱ የቤታችን። ብቻ ደረስኩ። የቱ ጋር? ገራጁ በር ጋ ብሮ ይኸውልህ አለቅሰዋለሁ፣ ይሄን እንባ አፈሰዋለሁ። ላቤ በስብሻለሁ፣ በቃ በስብሻለሁ። ዛላ በጣም ስራ እየሰራሁ ነው። ሰውነቴ በጣም ዙር እየሰራ ነው። ይቋጥራል፣ ይፈታል፣ እንዴ እንቅስቃሴ አለ። ያም ደግሞ ትግል ላይ ነው። ነቀው መጣው አልመጣም ተቀውስተ ከዛ ላይ ያን ገራጅ አለፍኩት፣ ደረስኩኝ። ደረጃ አለ። አሁን ሰውነት አይፈልግም እንደዚህ ብዙ እንትን ይሄ እንቅስቃሴ እኮ አይፈልግም፣ ደረጃ አይፈልግም። ከዛ ላይ ሂጅ ደረጃ አለ። ደረጃው ጋር ሲደርስ ሽንት ቤት በሩ ሲዘጋ ብሰማስ ደረጃው ማለት ነው። ይኸውልህ ላጥ ብዬ ወርጄ የሽንት በር ብርግድ ሳደርገው እናቴ ነች። ታሽ ትላት ሰከት ምነው ትላለች። ሱሬን ነገር የብራዘሩ ብሮ ታውቃለህ አይደል? መጀመሪያ ጫሜን አውልቄ ሲያልቲን አውልቄ ነው እንደዚህ ማፈስ እንደዚህ እግሬ ላይ እናቴ በቃ ምን ትላለች? ተዋርጄ ልሻለሁ ምንም አውርታለች። ምን አፋል በቃ ይቻልኳት። ከዛ ቀን ጀምሮ መቋጠር አልችልም። ማርያም ተቃጠለ። ኮካ ጋር የተቃጠለ ነው። አንተ ወይ ጨሰ ታውቆኛለች። ጨሳቃለሁ